ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ብሔራዊ ምርጫ ቦርድ ጉልህ የሆነ የምርጫ ሕግ ጥሰት መፈጸሙን ባረጋገጠባቸው 11 የምርጫ ክልሎች ድጋሚ ምርጫ እንዲካሄድ መወሰኑን ገለጸ። ቦርዱ ይህን የገለጸው ግንቦት 24 ቀን 2018 ዓ.ም ያካሄደውን የ7ኛውን ጠቅላላ ምርጫ ውጤት ትላንት አመሻሹን በአዲስ አበባ ስካይላይት ሆቴል ይፋ ባደረገበት ወቅት ነው። በዚሁ መድረክ ፕሬዝዳንት ታዬ አጽቀሥላሴ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ፣ የአፍሪካ ህብረት የምርጫ ታዛቢ ልዑክ አባል አምባሳደር ባንኮሌ አዶዬ እንዲሁም የፖለቲካ ፓርቲ ተወካዮችን ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። በ7ኛው ጠቅላላ ምርጫ ለህዝብ ተወካዮችና ለክልል ምክር ቤት በድምሩ በ1139 የምርጫ ክልሎች ውስጥ የድምጽ መስጠት ሂደት የተከናወነ ሲሆን ከአጠቃላይ የምርጫ ክልሎቹ 638 የሚሆኑት የክልል ምክር ቤቶች ሲሆኑ 501 የሚሆኑት ደግሞ የተወካዮች ምክር ቤት መቀመጫዎች ናቸው። 42 የፖለቲካ ፓርቲዎች በተወዳደሩበት በዚሁ ምርጫ ከ54.5 ሚሊዮን በላይ መራጮች የተመዘገቡ ሲሆን ለምርጫውም ቦርዱ ከ120 ሚሊዮን በላይ የድምጽ መስጫ ወረቀት በ52000 የምርጫ ጣቢያዎች ማሰራጨቱ ተገልጿል። ምርጫውን ለመታዘብም 260,000 የፖለቲካ ፓርቲ ተወካዮች፣ 169 ሀገር በቀል የሲቪል ማህበረሰብ ድርጅቶች እንዲሁም 63 የአፍሪካ ህብረት ታዛቢዎችና 26 የኢጋድ ታዛቢዎች መሳተፋቸው ተገልጿል። በመድረኩ የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ መድረኩ የምርጫውን ውጤት ለመግለጽ ብቻ የተዘጋጀ ሳይሆን ያጋጠሙንን ችግሮች ለሚመለከተው አካል ለማቅረብ ጭምር ነው ብለዋል። በዚህም በአንዳንድ የምርጫ ክልሎች የአካባቢው አስተዳደር ጣልቃ ገብነቶችን ጨምሮ መሰል ችግሮች በድምጽ መስጫው ቀን መስተዋላቸውን ጠቅሰዋል። ቦርዱም በሂደቱ የህግ ጥሰት የፈጸሙ የምርጫ አስፈጻሚዎችን ማሰናበቱን ጠቁሟል። እንዲሁም የሐሰተኛ መረጃ ስርጭት ቦርዱን እንደፈተነው፣ ነገር ግን ቦርዱ ትክክለኛ መረጃዎችን ለህዝብ ለማድረስ በየጊዜው መግለጫ መስጠቱን አብራርተዋል። በመቀጠልም ላለፉት 20 ቀናት የተሰጡ ድምጾችን የማዳመርና የመቁጠር ስራን ሲያከናውን የሰነበተው ቦርዱ በምክትል ሰብሳቢው ተስፋዬ ንዋይ በኩል የ7ኛውን ጠቅላላ ምርጫ ውጤት ይፋ አድርጓል። ምክትል ሰብሳቢው በመግለጫቸው ጉልህ የሆነ የምርጫ ህግ ጥሰት መፈጸሙን ባረጋገጠባቸው 11 የምርጫ ክልሎች ድጋሚ ምርጫ እንደሚካሄድ መወሰኑን ገልጸዋል። ድጋሚ ምርጫ ከሚከናወንባቸው 11 የምርጫ ክልሎችም በሶማሌ፣ በማዕከላዊ ኢትዮጵያ፣ ኦሮሚያ፣ ሲዳማና ደቡብ ኢትዮጵያ ክልሎች የሚገኙ መሆናቸውን አብራርተዋል። በዚህም በሶማሌ ክልል ሀርገሌ፣ ዳሮር፣ ሀዲጋላ፣ አዋሬና ዳራቶሌ ምርጫ ክልሎች ለክልል ምክር ቤት በድጋሚ ምርጫ ይደረጋል። እንዲሁም በኦሮሚያ ክልል ባቱ ዙዋይና ቤጊ ምርጫ ክልሎች ለህዝብ ተወካዮችና ለክልል ምክር ቤት ዳግም ምርጫ እንደሚደረግ ተገልጿል። በሲዳማ ክልል አሮሬሳ ምርጫ ክልል ለህዝብ ተወካዮች ምክር ቤት እንዲሁም በደቡብ ኢትዮጵያ ጨንቻ ምርጫ ክልል ለክልል ምክር ቤት ድጋሚ ምርጫ እንደሚካሄድ ጠቁሟል። በተመሳሳይ በማዕከላዊ ኢትዮጵያ ክልል ሶሮ አንድና በጠምባሮ ምርጫ ክልል ለተወካዮች ምክር ቤት ምርጫ በድጋሚ እንደሚደረግ ቦርዱ ጠቁሟል። በቦርዱ ይፋ የተደረጉት ውጤቶችም ከዚህ ውጭ ያሉት መሆናቸው ተገልጿል። በተመሳሳይ ጉልህ የሆነ የድምጽ አቆጣጠርና ውጤት አደማመር ችግር በገጠማቸው 12 የምርጫ ክልሎች ድጋሚ ቆጠራ እንደሚካሄድባቸው ጠቁመዋል። ምክትል ሰብሳቢው በገለጹት ውጤት መሰረትም ለህዝብ ተወካዮች ምክር ቤት ምርጫ ከተደረገባቸው 501 መቀመጫዎች ውስጥ ገዢው ብልጽግና ፓርቲ 438 መቀመጫዎችን በማግኘት ማሸነፉ ተገልጿል። እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ 13 እንዲሁም የአማራ ብሔራዊ ንቅናቄ አብን 6 የህዝብ ተወካዮች ምክር ቤት መቀመጫን ማሸነፋቸው ተገልጿል። ነጻነትና እኩልነት ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3 እንዲሁም ትብብር ለኢትዮጵያ አንድነት ፓርቲ ደግሞ 2 የህዝብ ተወካዮች ምክር ቤት መቀመጫን አሸንፈዋል። በተጨማሪም በምርጫው የተወዳደሩት 10 ፓርቲዎች እያንዳንዳቸው አንድ የህዝብ ተወካዮች ምክር ቤት መቀመጫን አሸንፈዋል። በግላቸው የተወዳደሩ 8 የግል እጩዎችም የህዝብ ተወካዮች ምክር ቤት መቀመጫን አግኝተዋል። በተመሳሳይ ብልጽግና ፓርቲ ምርጫ በተደረገባቸው ሁሉም ክልሎችና የሁለቱ ከተማ አስተዳደሮች አብላጫውን የክልል ምክር ቤት መቀመጫ ወንበር አግኝቷል። የኦሞ ባንክ የዳይሬክተሮች ቦርድ ሰኔ 13 ቀን 2018 ዓመተ ምህረት በካፒታል ሆቴል ባደረገው ስብሰባ ብሩክ ዋለልኝን አዲሱ የባንኩ ፕሬዝዳንት አድርጎ መሾሙን አስታወቀ። አዲሱ ፕሬዝዳንት ብሩክ ዋለልኝ በኢትዮጵያ የባንክ ኢንዱስትሪ ውስጥ ለ26 ዓመታት የዘለቀ የስራ ልምድ ያላቸው መሆናቸውም ተገልጿል። በዚሁም መሰረት ላለፉት ዓመታት በአቢሲኒያ ባንክ ውስጥ የዋና ስራ አስፈጻሚ ስትራቴጂካዊ አማካሪና ረዳት የሰው ሀብት ልማት ስራ አስፈጻሚ ዳይሬክተር እንዲሁም በተለያዩ የቅርንጫፍ ደረጃዎች በስራ
አስኪያጅነትና በውጭ ምንዛሬ ፈቃድ ክፍል ኃላፊነት ያገለገሉ መሆናቸውን ባንኩ በፌስቡክ ገጹ ባወጣው መግለጫ አስታውቋል። እንዲሁም በናይስ ኢንሹራንስ የቦርድ አባል በመሆን በማገልገል ላይ እንደሚገኙ ተገልጿል። የትምህርት ዝግጅትን በሚመለከት ደግሞ አዲሱ ፕሬዝዳንት በጄኔራል ማኔጅመንት የማስተርስ ዲግሪ፣ በማኔጅመንት ኢንፎርሜሽን ሲስተም የመጀመሪያ ዲግሪ እንዲሁም በአካውንቲንግ ዲፕሎማ እንዳላቸው ተመላክቷል። የውሃና ኢነርጂ ሚኒስቴር ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመተባበር በሲዳማ ክልል ምስራቃዊ ዞን ሆኮ ወረዳ በ227 ሚሊዮን ብር ወጪ የተገነባው የቦኮ ሆዲ የፀሐይ ኃይል ማመንጫ ፕሮጀክት ተጠናቆ አገልግሎት መስጠት መጀመሩን አስታወቀ። በአገልግሎት ማስጀመሪያ መርሃ ግብሩ ላይ የውሃና ኢነርጂ ሚኒስትር ዴኤታ ኢንጂነር ሱልጣን ወሊ፣ የኢትዮጵያ ኤሌክትሪክ አገልግሎት ተወካይ ክንፈ ነጋሽና የሲዳማ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል። ፕሮጀክቱ 525 ኪሎዋት የኤሌክትሪክ ኃይል የማመንጨት አቅም ያለውና ለ20 ዓመታት አገልግሎት መስጠት የሚያስችል መሆኑን ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ አስታውቋል። በ227 ሚሊዮን ብር ገደማ ወጪ የተገነባው ይህ ፕሮጀክት ከ2000 በላይ የህብረተሰብ ክፍሎችን የኤሌክትሪክ ኃይል ተጠቃሚ እንደሚያደርግ ሚኒስትር ዴኤታው በዚህ ወቅት ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት ተወካይ ክንፈ ነጋሽ በበኩላቸው ተቋሙ የገጠር ቀበሌዎችን የኤሌክትሪክ ተጠቃሚ ለማድረግ ከውሃና ኢነርጂ ሚኒስቴር ጋር በመተባበር በክልሉ 2 የፀሐይ ኃይል ማመንጫዎች ገንብቶ አገልግሎት መስጠት መጀመራቸውን ገልጸዋል። ፕሮጀክቶቹ የአካባቢውን ህብረተሰብ ማህበራዊና ኢኮኖሚያዊ ችግሮችን መፍታት የሚያስችሉ ናቸው ተብሏል።